ታሪኩ የሚጀምረው በአሪዞና ግዛት ውስጥ ራሷን ነብይ አድርጋ የምትቆጥር ሴት ናት እና ጠንቋዮችን በሙሉ በመግደል ዓለምን ልታድን ትፈልጋለች። የሴቲቱ ስም ሱዛን ይባላል። ታሪኩ ሲጀምር ሱዛን 35 ዓመቷ ነው። ሱዛን ነብይ እንደሆነች ታምናለች። የወደፊቱን መተንበይ እንደምትችል፣ ሁልጊዜ ራእይ እንደምታይና ድምጾች እንደሚሰሟት ታስባለች። እንዲያውም አምላኳ በቀጥታ እንደሚያወራትና ምን ማድረግ እንዳለባት እንደሚያናግራት ታምናለች እና በ1977 ራእይ አየች። በህልሟ የሆነ ሰው ሲያወራት እና በአንድ ወቅት ድግስ ላይ ያለች ጄምስ የሚባል ሰው ታገኛለች። ሱዛን ጄምስን ወደደችው። በራእይ ያየችው የህልሟ ሰው እንደሆነም አመነች። ማውራት ጀመሩ፣ ተግባቡ። ብዙም ሳይቆይ አልጋ ላይ ወደቁ። ሁለቱም በከባድ እጾች በተለይ ኤልኤስዲ የተለከፉ በመሆናቸው የሱዛን ቅዠቶች እንደ እውነት እየታዩት መጡ። ሱዛን ለጄምስ ራእይ እንደምታይ አምላኳ እንደሚያወራትና መመሪያ እንደሚሰጣት ትነግረው ጀመር። ጄምስ በእጽ ሰክሮ ስለነበር በእውነቱ አመናት። እሷም እንደ ነቢይ አያት። የምትለውን ሁሉ ለማድረግ ዝግጁ ነበር። እሷም ይህንን ተጠቅማ በሰማቻቸው ድምፆችና ባየቻቸው ራእዮች እሱም ማዘዝ ማኒፑሌት ማድረግ ጀመረች። ራእይ አይቻለው፣ ከእንግዲህ ስሜ ጄምስ አይደለም ማይክል ነው አለችው። ጄምስም እሺ ወላጆቼ ተሳስተው ነበር ማለት ነው ብሎ ስሙን ቀየረ። አሁን ጄምስ ማይክል ሆኗል። ከዚያም ሱዛን ሌላ ራእይ እንዳየችና የአባታቸውን ስም ወደ ቤር መቀየር እንዳለባቸው ነገረችው። ማይክልም አሁንም እሺ ብሎ ስሙን ማይክል ቤሪ አደረገው። ይህ ግንኙነት በዚህ መልኩ ቀጠለ። እሷ ለማይክል ቤሪ የምታዘውን ይፈጽማል። አንድ ቀንም ሱዛን እሷና ማይክል ቤሪ አዲስ ተልእኮ እንደተሰጣቸው ተናገረች። ሙስሊም መሆን እንዳለባቸው፣ ግን ዝም ብሎ ሙስሊም ሳይሆን ቬጂታሪያን ሙስሊሞች መሆን እንዳለባቸው ነገረችው። ሰምታችሁኛል አይደል? ቬጂታሪያን ሙስሊም መሆን። አስተግፊሩላህ አልዓዚም አስተግፊሩላህ 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 አስተግፊሩላህ። በዚህ እምነት ውስጥ ስጋ መብላት ክልክል ሲሆን እጽ መጠቀም ግን ይፈቀዳል። ከሁሉም በላይ ደግሞ ዓለምን በሚስጥር የሚመሩ ጠንቋዮችን በመግደል ዓለምን ማዳን አለብን የሚል አደገኛ ተልእኮ ለራሳቸው ሰጡ። በ1978 እምነታቸውን ለማስፋፋት ወደ አውሮፓ ተጓዙ። እዛም ስቶን ሄጅ በሚባለው ታሪካዊ ቦታ ተጋቡ። ነገር ግን በአውሮፓ በነበራቸው ስብከት ብዙም አልሰራም። አውሮፓውያንን በቀላሉ ማታለል አልቻሉም። ገንዘባቸው ሲያልቅ ወደ አሜሪካ ተመለሱ። ሳን ፍራንሲስኮ ውስጥም መኖር ጀመሩ። እዚያም በእጽ የታወረውን አደገኛ የጠንቋይ አዳና ተልእኳቸውን ወደ ተግባር ለመለወጥ ተዘጋጁ። በ1980 ዓ.ም ሱዛንና ማይክል ካረን ከምትባል ሴት ጋር አብረው በአንድ አፓርታማ መኖር ጀመሩ። ሱዛን ካረን የኛ አባል መሆንና የማይክል ሁለተኛ ሚስት መሆን አለባት የሚል ራእይ እንዳየች ብትናገርም ካረን ግን ፈቃደኛ ሳትሆን ቀረች። በዚህ የተቆጣችው ሱዛን ካረንን ጠንቋይ ነሽ በማለት ፈረጀቻት። በእነሱ እምነት ደግሞ ታውቃላችሁ ጠንቋይ ይገደላል። ማይክልንም በሱዛን ትእዛዝ ካረንን እንዲገላት አዛችው። ማይክም በመጥበሻ መጥቶ በቢላዋ ወቅቱ ገደላት። ከዚያ በኋላ ማይክልና ሱዛን የካረንን አስከሬን በብርድ ልብስ ጠቀለሉት። ሱዛን በነፍስ ገዳይነቷ ስትኮራ በሆነ ምክንያት ግድግዳ ላይ ሕፃናት እንደሚስሉት አይነት እንግዳ ስዕሎች መሳል ጀመሩ። ከዛም በቤቱ ግድግዳ ላይ ስሟን ጽፋ በመውጣት ዱካዋን ጥላ ሸሸች። ፍራንሲስኮ ውስጥ ፖሊሶች የካረንን ግድያ መመርመር ጀመሩ። ድርጊቱን የፈጸሙት ሱዛን ማይክል በመሆናቸው በቀላሉ አወቁ። ለምን መሰላችሁ? ያቺ ሞኝ ሱዛን በገደለችበት ቤት ግድግዳ ላይ ስሟን ጽፋ ስለነበር። ቅድም እንዳያችሁት ለአንድ ዓመት ያህል በኦሬገን ከተደበቁ በኋላ በ1982 ወደ ሰሜን ካሊፎርኒያ ተጓዙ። እዚያም በአንድ ማሪዋና እርሻ ውስጥ ሲሰሩ ክላርክ የተባለ ሰው አገኙ። ክላርክ መጠጥ የሚወድና ድምፁን ከፍ አድርጎ የሚናገር ሰው ነበር። ሱዛን ይህ ባህሪ አምላኬ መናቅ ነው ብላ አሰበች። የሥራ ባልደረባችን ጠንቋይ ነው ብላ ማይክልን አሳመነችው። ማይክል ደግሞ እንደምታውቁት ነው፣ ሄዶ በጥይት ገደለው። ከዛም ማይክልና ሱዛን ዕቃቸውን ጠቅልለው እንደገና መሸሽ ጀመሩ። ወደ ተራራማ ቦታዎች በመሄድ ለጥቂት ወራት ተደበቁ። አሁን 1983 ነው። አንድ ቀን ለፍጆታ ዕቃ ወደ ከተማ ወረዱ። ጆን በፒክአፕ መኪና እያለፈ ሳለ አያቸውና እንዲሳፈሩ ጋበዛቸው። ሱዛን መሃል ላይ፣ ማይክል ደግሞ በመስኮቱ በኩል ተቀመጡ። መንገዱ ሸካራ ስለነበረ መኪናው ሲወዛወዝ የጆ እግር ሱዛንን እግር ይነካው ነበር። ሱዛን ይህን ድርጊት በፍጹም አልወደደችው። በድንገት በጆ ላይ መጮህ ጀመረች። ጠንቋይ ነህ እያለች ሰደበችው። ማይክልም ሊተኩስበት ሽጉጡን አወጣ። ጆን መኪናውን አቆምና በካቢኔው ውስጥ
ትግል ጀመሩ። በመጨረሻም ማይክል ጆንን ተኩሶ ገደለው። ከዛም የጆንን መኪና ሰርቀው አመለጡ። ነገር ግን አንድ ነገር አለ። በመንገድ ላይ የሚያልፉ ሰዎች በመኪና ውስጥ የነበረውን ግርግር ተመልክተው ለፖሊስ ደውለው ነበር። ፖሊሶች ጆንን መኪና በከፍተኛ ሁኔታ መፈለግ ጀመሩ። ብዙም ሳይቆይ አገኟቸው፣ መከተልም ጀመሩ። ማይክልና ሱዛን ለማምለጥ ሲሞክሩ ነገሩ ወደ ከፍተኛ ፍጥነት ሩጫ ፉክክር ተቀየረ። ነገር ግን ማይክል መሪውን መቆጣጠር አቅቶት ከመንገድ ወጥቶ ተጋጨ። ፖሊሶቹም ሁለቱንም በቁጥጥር ስር አዋላቸው። በመጨረሻም ሁለቱም ጥፋታቸውን አምነው እያንዳንዳቸው ከ75 ዓመት እስከ ዕድሜ ልክ እስራት ተፈረደባቸው። የዛሬ ታሪካችን ይህን ይመስላል። ከተመቻችሁ ይህን ቻናል ሰብስክራይብ አድርጉ። አመሰግናለሁ ባይ